ከምሽቱ 5 ሰዓት ከከተማ 35 ማይል ርቀት ላይ ናችሁ። በዚህ መሃል ከባድ ዝናብ እየዘነበ ነው እና የመኪናችሁ ጎማ ተንፍሷል። ድንገት ከኋላ ጥይት ተተኮሰባችሁ እና ከፊት ለፊታችሁ ደግሞ ከባድ ረግረግ ጭቃ አለ። እሱን ስትሻገሩ ደግሞ 60 ዲግሪ ከፍታ ያለው ከባድ ዳገት ከፊት ለፊታችሁ አለ። ምንም በሉ ምን ከዚህ ሁኔታ ለመውጣት የሚያስፈልጋችሁ ብቸኛው መኪና ራምስ ሞቢል ፕሮቶስ RMX2 ነው። ዛሬ የምናየው ስለ እርሱ ነው። በ2019 በፍራንክፈርት ሞተር ሾው ላይ ቤላረስ ያለው ካር ካምፓኒ ራምስ ሞቢል የኤክስ ሴግመንት ቪክሉን በ4 ቨርዥን አስተዋወቀ። ያስተዋወቀውን መኪና ኢንቴሪየር ዲዛይኑ የተሰራው ከሪል ኢጣሊያ ሌዘር፣ ከሪል መርብል እና ከካርበን ፋይበር የተሸፈነ ነው። ይሄ መኪና ከ4 እስከ 6 ተሳፋሪዎችን አዝናንቶ መያዝ ይችላል። በተሳፋሪው እና በሹፌሩ መካከል ደግሞ ጥይት ተከላካይ ፓርቲሽን አለው። ከዛ በተጨማሪ ደግሞ ጥይት የሚከላከል ቤልት አለው። ይሄ መኪና እዚህ መኪና ውስጥ የሴኩሪቲ ጉዳይ ጭራሽ ምንም አያሳስብም ማለት ነው። የመኪናው ቦዲ ላይ 360 ዲግሪ ቴስት የሚያደርግበት ካሜራዎች አሉት። ከዚህ በተጨማሪ ደግሞ ኦፕሽናል ድሮን ላውንቺንግ ሲስተም አለው። ሌላው ደግሞ ኢንፍራሬድ ቤዝድ የሆነ ናይት ቪዥን አለው። ማለትም ብርሃን በሌለበት የሚያገለግል በኢንፍራሬድ የሚሰራ ቪዥን አለው። እሱንም ሰራውንዲንግ ሴኩሪቲ፣ ክላይሜት፣ ዌዘር፣ ሌሎች የተለያዩ ነገሮችን የምትቆጣጠሩበት ደግሞ 4K አልትራ HD ዲስፕሌይ ስክሪን አለው ከ3D ሰራውንዲንግ አውዲዮ ሲስተም ጋር ማለት ነው። እኔ የሴኩሪቲ ችግር የለብኝም፣ እኔ መዝናናት ነው የምፈልገው፣ እኔ ቺል ማድረግ ነው የምፈልገው የምትሉ ሰዎች ደግሞ እዚህ መኪና ውስጥ ሆናችሁ ሺሻ ማጨስ ትችላላችሁ። አዎ በትክክል ሰምታችሁኛል። ልክ እንደ ቫፒንግ ማለት ነው። በኤሌክትሪክ ሲስተም የሚሰራ ሺሻ ማጨስ ትችላላችሁ። ኢንጂኑን ስታርታፕ ለማድረግ ባዮሜትሪክስ አክሰስ ነው የምትጠቀሙት። በሬቲና ሴንሰር ወር በፊንገር ፕሪንታችሁ ሞተሩን ስታርታፕ ማድረግ ትችላላችሁ ማለት ነው። እዚህ መኪና በሮች ባልተለመደ መልኩ የሚከፈቱት ወደ ኋላ ነው። እርሱንም አክሰስ የምታደርጉት እጅ ላይ በሚደረግ ሪንግ ነው፣ ወይም ቀለል ባለ ቀለበት እጃችሁ ያለውን ቀለበት በመጠቀም ብቻ በሩን መክፈትና መዝጋት ትችላላችሁ። መኪናው ሙሉ ለሙሉ ጥይት ተከላካይ ነው። መኪናው ሚረሮች B+7.6 ነን አርመር ቡሌት ሬዚስት ማድረግ ይችላል። ይህ መኪና ሙሉ ለሙሉ ቦዲዮ የተሰራው ከኬቭለር ሜታል፣ ከታይቴኒየም እና ከካርበን ፋይበር ነው ማለት ነው። ይሄ መኪና 4 ዊል ድራይቭ ኦር ኦፕሽናል 6 ዊል ድራይቭ አለው። ከስፔሻል ስፔሲፊኬሽኖች ጋር ይሄ መኪና ከ1500 እስከ 2300 ኪሎ ግራም ይመዝናል። 6 ሜትር ርዝመት አለው። አንዱ አስገራሚ ነገር ደግሞ በሰስፔንሽን የሚሰራ አጀስተብል ግራውንድ ክሊራንስ አለው። ስለዚህ ሲቲ ውስጥ ወይም ደግሞ ኦፍሮድ ላይ ግራውንድ ክሊራንሱን ከፍ ወይም ዝቅ ማድረግ ትችላላችሁ ማለት ነው። የዚህ መኪና ጎማዎች ፍላት ተረን ጎማዎች ናቸው። ይህ መኪና ከ50 ማይል በላይ ያለምንም ኤር ፕሬዠር መጓዝ ይችላል። 60 ዲግሪ ከፍታና 45 ዲግሪ ቁልቁለትን ያለምንም ችግር መወጣት ይችላል። ሁኔታዎች ግን ከዚህ የባሱ ከሆኑና ከጎማ አቅም በላይ ከሆነ በሌክዠሪ አውቶሞቲቭ የመጀመሪያ የሆነው 60 ሴንቲሜትር ስፋት ያለውን ኢንቴግሬትድ ታንክ በመጠቀም የትኛውንም ጋራ ሸንተረር መወጣት ይችላል ማለት ነው። ይሄ መኪና የዚህ መኪና ኢንጂን 2 ቨርዥኖች አሉት። እነርሱ 6.2 ሊትር ሱፐር ቻርጅድ V8 ዶች ኤሊከት ቨርዥን አለው አንደኛው። ከዚህም ዶች ኤሊከት ቨርዥን 999 የፈረስ ጉልበት እና 950 ናኖሜትር ፊት ኦፍ ቶርክ ፓወር ያመነጫል ማለት ነው። 8 ስፒድ አውቶማቲክ ትራንስሚሽን አለው። ከ0 ወደ 60 ማይል ፐር አወር ለማስፈንጠር ደግሞ 4 ሰከንድ ብቻ ይፈጅበታል። 150 ቶፕ ስፒድ አለው። በተጨማሪም ደግሞ ኦፕሽናል ሮልስ ሮይስ V12 ኢንጂን አለው። ይህ መኪና የሚሰራው ክላይንቶች ዲል ካደረጉ በኋላ ወይም ኦርደር ከተሰጠ በኋላ ነው። 4x4 ሊፈልግ ይችላል አንድ ክላይንት ኦር 6x6 በክላይንቱ ፍላጎት ቤዝድ አፕ ተደርጎ ነው መኪናው የሚሰራው። ኦፕሽናል ያልኳችሁ ነገሮችም ከዚህ ጋር ተያይዞ ነው። ስለዚህ ይሄ መኪና ዋን ኦፍ ዋን ነው ማለት ነው። እናንተ ኦን ያደረጋችሁትን መኪና ሌላ ሰው ኦን ሊያደርገው አይችልም። ምክንያቱም የየክላይንቱ ፍላጎትና አፎርዳቢሊቲ ስለሚለያይ። ሊሰራም ደግሞ እቅድ የተያዘው 12 ፍሬ ብቻ ነው። ከነዛ ውስጥ አንዱን ኦን ማድረግ ትችላላችሁ። ምንድነው VIN ፕሌት አለ፣ ቬሂክል አይደንቲፊኬሽን ነምበር ማለት ነው። እዛ ላይ የራሳችሁን ሎጎ ወይ የራሳችሁን ስም እናንተን ሊገልጽ የሚችል ነገር
ማስቀረጽ ትችላላችሁ ማለት ነው። ይህ ምድር ላይ 12 ሰዎች ብቻ የሚነዱት መኪና ነው። ምድር ላይ 125 ሰዎች ብቻ ስለሚነዱት መኪና ማወቅ ከፈለጋችሁ እዚህ ቪዲዮ ላይ እንገናኝ።